ወንጌላዊ ቅዱስ ሉቃስ በክርስትና ታሪክ ውስጥ እጅግ ትልቅ ቦታ ከሚሰጣቸው ሰዎች መካከል ዋነኛው ነው። የእግዚአብሔርን ቃል በጽሑፍ ከመመዝገቡም በላይ በጥበቡ በታማኝነቱና በሐዋርያዊ አገልግሎቱ ይታወቃል። ሉቃስ በትውልዱ አይሁዳዊ አይደለም፣ የግሪክ አህዛብ ሰው ነው። የተወለደው ደግሞ በአንድ ወቅት የጥበብና የትርጓሜ ማዕከል በነበረችው በአንጾኪያ ነው። እሱ ግሪካዊ ሆኖ ሳለ እንዴት በሶሪያ ተወለደ ካላችሁ ሶሪያ በአንድ ወቅት እጅግ በጣም ብዙ ቁጥር ያላቸው ግሪካውያን ይኖሩባት ነበረ። ይህም ሊሆን የቻለበት ምክንያት በአንድ ወቅት ዓለምን ተቆጣጥሮ የነበረው አሌክሳንደር ዘግሬት መካከለኛው ምስራቅንና ግብፅን እንዲሁም ፋርስን በተቆጣጠረበት ጊዜ በእነዚህ አካባቢዎች ላይ የግሪክ ባህልና ፍልስፍናዎች እንዲስፋፋ አድርጎ ነበረ። በዚህ ምክንያት በግሪክ የሚኖሩ የመቄዶንያና የአቴና ሰዎችን፣ ወታደሮችን፣ ነጋዴዎችንና ፈላስፎችን በዚህ በሶሪያ አካባቢዎች ላይ አስፍሮ ነበረ። ታዲያም የሉቃስ ቤተሰቦች ምናልባት በዚህ ምክንያት የመጡ እንደሆነ ይገመታል። ሉቃስም ታዲያ በዚች በጥበብና የትርጓሜ ማዕከል በሆነችው በአንጾኪያ በሶሪያ ነው የተወለደው። ስሙም የግሪካዊ እንደሆነ ይነገራል። ታዲያ ከአህዛብ ወገን የነበረው ሉቃስ እንዴት ወደ ክርስትና ሊመጣ ቻለ? ሉቃስ እንዴት ወደ ክርስትና እንደመጣ በሐዲስ ኪዳን መጽሐፍ ውስጥ በቀጥታ የተቀመጠ የታሪክ መዝገብ የለም። ሆኖም ግን የቤተክርስቲያን የታሪክና የትውፊት እንዲሁም ቅዱስ ሉቃስ ራሱ የጻፈው መጽሐፍቶችን ዋቢ በማድረግ ሊቃውንትን ጉዳይ ለሁለት ይመለከቱታል። የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ የምስራቅ አብያተ ክርስቲያናት ሉቃስ ከ72ቱ አርድእት መካከል አንዱ እንደሆነ በደንብ ይታመናል። እንደዚሁም ጌታ ከሙታን መካከል ተለይቶ ከተነሳ በኋላ የኤማውስ መንገደኞች ከሆኑት መካከል አንዱ ከሁለቱ ሰዎች መካከል አንዱ ሉቃስ እንደሆነ በስፋት ይታመናል። ሁለተኛው ደግሞ በምዕራባውያን የክርስትና የታሪክ ተመራማሪዎችና አጥኚዎች ዘንድ የሚታመን ነው። ሉቃስ ወንጌሉን ከክርስቶስ በአካል አልሰማም የሚለው ነው። ለዚህም የሚያቀርቡት ማስረጃ በሉቃስ ወንጌል ምዕራፍ 1 ቁጥር 2 ላይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉት በማለት ሉቃስ ከሌሎች እንደተሰበሰበ መግለጹ ነው። ይህንንም ታሪካቸውን ደግሞ የሚያስደግፉት ወይም ደግሞ የሚያጠናክሩት ክርስትና ከኢየሩሳሌም በተባረረች ጊዜ እና በአንጾኪያ ተሰብስበው የመጀመሪያዎቹም ክርስቲያኖች በተባሉ ጊዜ ሉቃስ የዛ የአንጾኪያ ተወላጅ ስለሆነ ሐዋርያት በዛ ክርስትናን ሲያስተምሩ ምናልባት ሉቃስ በዚያ ክርስትናን እንደተቀበለ ሀሳባቸውን ያስቀምጣሉ። የሆነ ሆኖ ቅዱስ ሉቃስ በዘመኑ ከፍተኛ የሚባለውን ትምህርት የተማረ ሊቅ ነበረ። በዋናነት በሁለት ሙያዎች ይታወቃል። የመጀመሪያው ሐኪምነቱ ነው። ሐዋርያው ቅዱስ ጳውሎስ በቆላሲያስ መልእክቱ ላይ የተወደደ ሐኪም ሲል በሙያው ጠርቶታል። ሁለተኛው ደግሞ በቤተክርስቲያን የትውፊት ታሪክ ውስጥ የሚነገረው ሰዓሊነቱ ነው። የመጀመሪያውን የድንግል ማርያምንም ስዕል የሳለው ሉቃስ እንደሆነ በስፋት ይታመናል። ስለ ሉቃስ ይህንን ያህል ከተመለከትን በውስጡ ያለውን ሀሳብ ደግሞ ወደ ውስጥ ዘልቀን እንመልከት። የሉቃስ ወንጌል እጅግ በጣም ስልታዊ፣ ማራኪና ታሪካዊ በሆነ አቀራረብ የተጻፈ መጽሐፍ ነው። መጽሐፉ በቀጥታ የተጻፈው ቴዎፍሎስ ስለተባለ ባለስልጣን ሰው ነው። ቴዎፍሎስ ወይም አሕዛብ እና የግሪክ ሰዎች የተማሩትን የክርስትናን እምነት እውነተኛነቱን ከመሰረቱ ጀምረው እንዲመረምሩና እንዲረዱ ለማድረግ ነው ይህንን መጽሐፍ የጻፈው። ሉቃስ እንደ ታሪክ ተመራማሪና እንደ ሐኪምነቱ ከመጀመሪያ ጀምሮ መጽሐፉን በጥንቃቄና በጥልቀት ነው የጻፈው። ሉቃስ ወንጌሉን 4 ክፍል እንዳለው እንደ አንድ ትዕይንት ነው የከፋፈለው። የመጀመሪያው ስለ ኢየሱስ ክርስቶስ የዓለም አዳኝነት፣ ሁለተኛው ክርስቶስ ለተናቁት ስለመምጣቱ፣ እንደዚሁም የሴቶች በክርስትና ሕይወት ውስጥ የነበራቸውን ሚና፣ አራተኛው ደግሞ ስለ ጸሎትና ስለ መንፈስ ቅዱስ በስፋት ተብራርተዋል። ይህ ወንጌል ክፍል 24 ምዕራፎች አሉት። ለእናንተ ንባብ በሚያመች ሁኔታ ደግሞ እያንዳንዳቸውን ከፋፍለን እንመለከታቸዋለን። የመጀመሪያው ከምዕራፍ 1 እስከ 2 ያለው ነው። በዚህኛው ክፍል ውስጥ የብሉይ ኪዳን ማብቂያንና የአዲስ ኪዳን መጀመሪያ የሚዳስስ ነው። ይህም እንደ ድልድይ ሆኖ የሚያገለግለው። ከዚህ በተጨማሪም በዚህ ምዕራፍ ውስጥ የኢየሱስ ክርስቶስን ልደትንና የመጥምቀ መለኮት ቅዱስ ዮሐንስን ልደት በስፋት ተብራርቷል። ሁለተኛው ከምዕራፍ 3 እስከ 4 ያለው ነው። ይህም የአገልግሎት ማዘጋጃ ነው። ኢየሱስ የሰማይ አባቱን ተልእኮ ለመጀመር ያለፈባቸውን መንገዶችን ይገልጻል። ከምዕራፍ 4 እስከ 9 ያለው ደግሞ በገሊላ አካባቢ ስለነበረው ጉዳይ የሚያትት ነው። በዚህኛው ምዕራፍ ውስጥ ኢየሱስ ክርስቶስ ስላደረጋቸው ተአምራቶች፣ በገሊላ አካባቢ ስለከወናቸው ተአምራቶች የሚገልጽ ነው። እንደዚሁ ደቀ መዛሙርቶችንም ደግሞ እንዴት እንደመረጠም የሚገልጽ ነው። ከምዕራፍ 9 እስከ 19 ያለው ደግሞ ኢየሱስ ክርስቶስ ወደ ኢየሩሳሌም የሚያደርገውን ጉዞ የሚያትት ነው። ይሄኛው ክፍል በመጽሐፍ ውስጥ ልዩን ስፍራ የሚይዝ ነው። ምክንያቱም ኢየሱስ ክርስቶስ ወደ ኢየሩሳሌም የሚያቀናበትና ወደ ሞት የሚያደርገውን ጉዞ የሚያትት ነው። ከዚህ በተጨማሪም ደግሞ በዚህኛው ምዕራፍ ውስጥ ኢየሱስ ክርስቶስ ነገሮችን በሙሉ በምሳሌ የሚያስተምርበትንና ታሪኮችን የሚያትትበት ሰፊ ርዕሶችን በውስጡ የያዘ ነው። ከምዕራፍ 19 እስከ 23 ያለው ደግሞ የኢየሱስ ክርስቶስ የመጨረሻውን ክፍል የሚዳስስ ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም በክብር የገባበት እንደዚሁም ደግሞ መከራውን የተካፈለበትን ጉዳይ የሚያትት ነው።
ምዕራፍ 24 ደግሞ የኢየሱስ ክርስቶስ የትንሣኤውንና የእርገቱን ጉዳይ የሚገልጽልን ነው። በመግቢያው ላይ እንዳየነው የሉቃስ ወንጌል የተጻፈው ለጠፉትና አህዛብ ለሆኑ ሰዎች ነው። ቴዎፍሎስ አህዛብ በመሆኑ ክርስቶስ የጠፉትን ለመሰብሰብ እንደመጣና አህዛብ በመሆኑ ደግሞ ከድነት መንገድ እንደማያግደው ለመጠቆም ሞክሯል። በዚህም ለጠፉ ሰዎች ተስፋ እንዲሆን የጠፋው በግ፣ የጠፋው ሳንቲምና የጠፋው ልጅ የሚሉ የክርስቶስ ትምህርቶች በሉቃስ ወንጌል ብቻ መገኘታቸው የሉቃስ ወንጌል ዓላማ ምን እንደሆነ እንድንረዳ ያደርገናል። ከዚህ በተጨማሪም ደግሞ የሉቃስ ወንጌል ስለ ሴቶች ሰፋ አድርጎ የጻፈ መጽሐፍ ነው። በዚህ መጽሐፍ ውስጥ ስለ ድንግል ማርያም፣ ስለ ኤልሳቤጥ፣ ስለ ማርታና ስለ ማርያም በስፋት እናገኛለን። በአጠቃላይ የሉቃስ ወንጌል ሰብአዊነት የተሞላበት ታሪክንና መንፈሳዊነትን አጣጥሞ የያዘ መጽሐፍ ነው። ክርስቶስ እያንዳንዱን ሰው የተናቀውንና የታመመውንም ጨምሮ ለመፈለግና ለማዳን የመጣ ፍጹም ሰውና አምላክ መሆኑን ለማስገንዘብ ይሞክራል። ለዛሬ በዚህ እናብቃና በቀጣይ ቪዲዮዎች እንድንገናኝ ቻናሉን ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ላይክ፣ ሼር ማድረጋችሁን እንዳረሱ። መልካም ቀን።